ወደ ጃፓን የሚመጡ ሰዎች የሚሰሯቸው መሰረታዊ ከሚባል ስህተቶች ውስጥ አንደኛው ነገራቸዋለሁ ዛሬ። ሰላም ቲክቶክ የቪዲዮ ሊጠቅም ስለሚችል ሼር ኮሜንት ማድረግ እንዳይረሳ። ወደ ጃፓን የሚመጡ ሰዎች በጣም ብዙ ጊዜ ሊሰሩ የሚችሉት መሰረታዊ ስህተት ውስጥ አንደኛው ቋንቋ ጋር ላለመቸገር፣ ራሳቸውን ቻሌንጅ ውስጥ ላለመክተት ወይ ኢትዮጵያኖች የሚሰሩበት ቦታ ወይም ደግሞ እንግሊዘኛ ብቻ የሚወራበት መስሪያ ቤት ፈልገው ይገባሉ ማለት ነውና እንደዚህ አይነት ኮንዲሽን ውስጥ ሲሆን ምንድነው የሚያጋጥማቸው? ለ3 4 5 ዓመት ምናምን ሊሰሩ ይችላሉ። እንደዚህ አይነት ሁኔታ ውስጥ ሊሰሩ ይችላሉ። ግን something happen ሲያደርግ የሆነ ነገር ሲፈጠር ከዛ መስሪያ ቤት ወጥተው መስራት አይችሉም፣ ሰርቫይቭ ማድረግ አይችሉም ማለት ነው። ስለዚህ ህይወት እንደገና ልክ መጀመሪያ ላይ ሲመጡ እንደነበረው ነው ህይወት የሚሆንባቸው፣ ከባድ የሚሆንባቸውና ስለዚህ ብዙ ሰዎች መጀመሪያ እንደመጣችሁ ያው ይከብዳል። ቋንቋ አንደርስታንድ ሳያደርጉ ጃፓኖች ብቻ የሚሰሩበት መስሪያ ቤት መስራት ቻሌንጅ አለው፣ ይከብዳል። ግን ስቲል በዛ ህይወት ውስጥ ማለፍ ለፊውቸራችን በጣም የተሻለ ነው ብዬ አስባለሁና ብዙ ሰዎች እዛ ላይ አትሸወዱ፣ ራሳችሁን ቻሌንጅ አድርጉ። ከመጀመሪያው ጀምሮ ካልተፈተናችሁ ወደ ተሻለ ደረጃ አደርሱምና ያንን መንገድ ተጠቀሙላለሁ። እኔ በጣም ስለጠቀመኝ ህይወቴንም የተሻለ ነገር ላይ እንዳደርስ ራሴን ቻሌንጅ አድርጌ በዛ ህይወት ውስጥ አልፌ የትኛውን ቦታ ላይ ሊጠቅመኝ የሚችል ጃፓንኛን ኢምፕሩቭ እንዳደርግ ወይም ደግሞ እንዳሻሽል ስለጠቀመኝ ሌሎች ሰዎች ምን ብትጠቀሙላለሁ። ፒስ ይመቻችሁ።